ንጹህ ወንጀል ውስጥ ተነክሯል በርካቶች ተገለዋል ትልልቅ መሪዎች ተገለዋል ብዙ ሰዎች እኛ ስለ ሰዓር መኮንንና ስለ ገዛ አያበራ ብቻ ምን ጨነቅ ይመስላችኋል አምባቸው መኮንን ጓደኛዬ ነው አምባቸው ደመከልብ እንዲሆን ገዳዩ አርበኛ ተብሎ እንዲወደስ ገዳዩን በሚመለከት አብይ አህመድ ወጥቶ ወዳጄ ነበር ይላል አሳምር ያውቃል አብይ አህመድ በህይወት እንዳይያዝ እንደወሰነ አውቃለሁ እኔ መውጣት ባለበት መድረክ ማውጣት ይችላል አብይ አህመድ ዳይሬክት እዛዝ ሰጥቷል እንትና እንዳይያዝ በህይወት እንዳይያዝ ኖ አሳምነው ጽጌ በህይወት እንዳይያዝ ቀጥታ ትእዛዝ ሰጥቷል ይሄ ትእዛዝ ከተሰጠ በኋላ ሌሎች ትልልቅ ሰዎች ተገለዋል ከዛ በኋላ ግድያው አልቆመም ታሪክ ነው የሚወራው ሀጫሉ ተገሎ አንዴ ሐውልትን ልንሰራ ነው ሲሉ አንዴ ትምህርት ቤት ልናቋቁም ነው ሲሉ ስለ ገዳዮቹ እስኪ እዚህ ግባ የሚባል ነገር ይነገረን እነኚህ ወንጀሎች መፈተሽ መቻል አለባቸው መመርመር መቻል አለባቸው 27 ዓመት ወንጀል ነበር ከተባለ ዝም ብሎ በመፈክር መልክ ከምንሰማው ሁላችንም ድርሻችንን እንውሰድ ማይሰልፍ ኢንክሉድድ ከዛ አንፃር መፈተሽ ያለበት ነው ያልን ያለ ነው ማምታታት መፈቀድ የለበትም 27 ዓመት ያጠፋ ሰው ካለ እኔው እንፈትሽው ይቅርታ የማይደረግባቸው ወንጀሎች ካሉ መቀመቅ መውረድ ያለበት መቀመቅ ይውረድ አብይ እንደ ንጹህ ሰው የሚቆጠርበት ሰው እየገደለ እያስገደለ 1 ሚሊዮን ሰው ሊሞት ይችላል ብልጽግና ላይ ግን እንደርሳለን የሚል ተረት ሲያወራ ይሉንታ የማይሰማው ቡድን ይመርመርሱ እኔ አሳምነው ጽጌ አምባቸውን ገለዋል እዘዙ ዋሴን ገለዋል ምግባር ከበደን ገለዋል አቃል ነው ማን ምን አዘዘ የትኛው ውጭ ኃይል በዚህ ጉዳይ ላይ ሚና ነበረው በሌላ ፈተሽ ሌሎች ብዙ ነገሮች አሉ መነጋገር ያለብን ወንጀል እገሌ ላይ የሚቀሰር ጣት ብቻ አይደለም ምሳ መግባት ካለብን እንደ ሀገር ሁሉም ይፈተሽ ነው ያልን ያለ ነው ያ ማለት በእኛ በኩል ምናፍርበት ነገር ካለ የጋራ ምናፍርበት ነው ብለን 2010 ላይ ንስሐ ገብተናል ከዛ ውጪ የማይታወቅ የተደበቀ ነገር ካለ ማንንም ከሆሊካው የሚሉት ቅዱስ ተብሎ የሚታለፍ ብፁዕ ተብሎ የሚታለፍ ሰው የለም ማይሰልፍ ኢንክሉድድ መሰቀል ያለበት ይሰቀል ሶትቢ ፈተሽ ነው ያኔ ጌታቸው ነው ንጹህ የሚሆነው አብይ ነው ንጹህ የሚሆነው